ሰላም 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 ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ቆያችሁ። በዛሬ ቪዲዮአችንም ሰሞኑን በቲክቶክ ላይቭ እጅግ መነጋገሪያ የሆነውን የእፎይና የኡስታዝ ሁሱን ውይይት እንግዲህ እንደተከታተላችሁ ተስፋ አደርጋለሁ። በዛ ጉዳይ ላይ አንዳንድ መረጃዎችን እንግዲህ ላቀርብላችሁ ይዤ መጥቻለሁ። ከዛም በተጨማሪ እንግዲህ አዲስ የውይይት ጥሪም ቀርቧል። ስለሱም አንዳንድ ነገር እላችኋለሁ። እንዲሁም ደግሞ ባለፈው ከነበረው ውይይት ማለትም ከእፎይና ከሁሱ ውይይት በኋላ ብዙ ክርስቲያን ወገኖቻችን ሙስሊሞችም አስተያየት ሰጥተዋል። ከዛ ውስጥ እንግዲህ አንድ በጣም የገረመኝና ለየት ያለ አስተያየት የሰጠችውን አንድ ክርስቲያን ወገናችን የሰጠችውን አስተያየት እንግዲህ ለእናንተ ላጋራችሁ እሱንም ጨምሬ ይዤ መጥቻለሁና የትም እንዳትሄዱ ተከታተሉኝ እስከመጨረሻው ድረስ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናሌ ቤተሰብ ይሁኑ። አዳዲስና ትኩስ የሆኑ ወቅታዊ መረጃዎችን ለእናንተ አደርሳለሁ። ስለዚህ አብራችሁን ቆዩ። እንግዲህ ባለፈው የነበረውን ውይይት ሁላችሁም እንደተከታተላችሁ ተስፋ አደርጋለሁ። ምክንያቱም በጣም ሃይማኖታዊ ጉዳይም ከመሆኑ ባሻገር ብዙ ነገሮችን ተች የሚያደርግ ጉዳይ ነበር። እንዲሁም ደግሞ በጣም በብዙ ሺህ የሚቆጠሩ ሰዎች ላይቭን እየተከታተሉ ነበር። ከተጠቀሰው ማለትም ውይይቱ ይጀመራል ከተባለበት ሰዓት ጀምሮ ብዙ ሺህ ህዝብ ተቀምጦ እየጠበቀ ነበር። ነገር ግን ላይቭ በጣም ዘግይቶ ነው የጀመረው እና በዛም ብዙ ሰዎች ተበሳጭተዋል። እንደዛም ሆኖ ፕሮግራሙ ከጀመረ በኋላ እንደተጠበቀው አልነበረም። ውይይቱ በጣም አመርቂ አልነበረም፣ ደስ የሚል አልነበረም፣ ሳቢ አልነበረም፣ ብዙ እውቀት ያገኘንበት አልነበረም። ብሽሽቅ ነገር ነበር። እሱም ብዙም ሰው ደስ አላስባለውም። እናም እንግዲህ ይሄ ነገር እንዳላለቀ ብዙዎቹ እየተናገሩ ይገኛሉና እንግዲህ አሁን ደግሞ ነገሩ ወደ ሌላ ምዕራፍ ተሸጋግሯል። እንደሚታወቀው የእስልምና ሃይማኖት አፖሎጂስት ወይም በንጽጽር ጉዳይ ላይ የሚሰራ አንድ ወጣት ልጅ ኢምራን የሚባል ልጅ ድጋሜ ከእፎይ ጋር ለመወያየት ጥያቄ አቅርቧል። ይሄ ፓስተር ዮዳብ ቤት ነበረ፣ በሱ ላይቭ ላይ ነበር ይህን ነገር የተናገረውና ዮዳብ እንግዲህ ጉዳዩን ተቀብሎ ራሱ ፕሮግራሙን ለማዘጋጀት እና በመሃል ያለምንም ሳይድ መሃል ላይ ፕሮግራሙን በደንብ በትክክሉ በፕሮፌሽናል መንገድ እንዲሄድ ደቂቃውንም በመቆጣጠርና ሁሉም በየሰዓታቸው የሚገባቸውን ንግግር እንዲናገሩ ለማድረግ እንግዲህ ተስማምተዋል። የእፎይ ምላሽ ነው እየተጠበቀ የሚገኘው። ይቀበላል ተብሎ ተስፋ ይደረጋል። እንግዲህ በዛን ቀን የታሰበ ሁሱና ኢምራን አብረው ለመግባት ነበረ ለሁለት። እፎይ ግን ያንን አልፈለገም። ለምን እንደሆነ ባላቅም እፎይ አልፈለገም። ኢምራንን ከሱ ጋር መወያየት አልፈለገም ነበር። አሁን ግን እንግዲህ ፌስ ቱ ፌስ ብቻ ለብቻ እንገናኝ ብሎ ኢምራን ጥያቄ ያቀርበዋል። በንጉስ እዮዳብ ቤት በሱ ላይቭ ነበር ይህን ጥያቄ ያቀረበው። እንግዲህ ጥሪ አቅርበዋል። እንደገና ኢምራን የሚባል የእስልምና እምነት ወንድማችን እፎይ ከኔ ጋ ነው ውይይት ማድረግ የነበረበት። ጥሪያችን ተቀብሎ መጨረሻ ላይ ግን ኢምራንን አልቀበልም ሲል እኛም እያዳመጥን ነበር። ኢምራንን አልቀበልም እንዳታስገቡት እየተባለ ነበርና እፎይ ከኢምራን ጋር ለምንድን ነው መወያየት ያልፈለገው? አሁንም ትናንትና እኔ ቤት መጣው አቅርበዋለኝ። ትክክለኛ መድረክና ፍትሃዊ መድረክ ተዘጋጅቶ የድቤትን ፎርማት የጠበቀ ተዘጋጅቶ እፎይ ከኢምራን ጋር ውይይት ድቤት ያድርጉ ጥሪ አቅርበዋል። ነገር ግን ኃይለ ቃል መጠቀም ይህ መቋሸሽ መሳደብ ምናምን ሳይሆን ትክክለኛ እምነታችሁን የሚወክል በእውቀትና በስዕብና በተሞላ ውይይት ለማድረግ ፍቃደኛ ከሆንክ እፎይ እኔ መድረክ ክፍት ነው። ነገር ግን ከአንተ ጋር መወያየት የፈለገው ኢምራን ነው። እሱን ጥሪ ተቀብለ ቪዲዮ አይቼ ነበረ። ግን ትናንትና ደግሞ ከሱ ጋር ላለመወያየት በጣም ዳክ ስታደርጉ ነበረ። ለምን ዳክ እንዳደረጋችሁ አላውቅም። ይህን ጥሪ የምታቀርብ ከሆነ የምትቀበል ከሆነ ፍትሃዊና ሰላማዊ በሆነ መንገድ አወያይ ሀሳብ አይሰጥም። አወያይ በሰዎች እንትን መርጦ ምንድነው አዳልቶ አያወራም፣ አይናገርም። አወያይ ስራው ፎርማቱን ጠብቆ
ህጉንና አውዱን ጠብቀው ሰዎች እንዲወያዩ ዲቤት እንዲያደርጉ እንዲከራከሩ ማድረግ ነው። የፈለጋችሁት ክርክር ነው፣ የፈለጋችሁት ዲቤት ነው። ዲቤት ደግሞ ራሱን የቻለ ፕሪንሲፓል አለው፣ ራሱን የቻለ ፎርማት አለው። ያንን ፎርማት ተከትሎ መወያየት ይቻላል። ቤቱ ክፍት ነው። ኢምራንም ዝግጁ ነው። እፎይ አንተ ምን ትላለህ? እንደተመለከታችሁት እንግዲህ ኢምራን የውይይት ጥሪ ለእፎይ አቅርቧል። ያው ኢዮዳብ እንደተናገረው እንግዲህ ኢምራን ሙሉ ለሙሉ ዝግጁ ነው ይህን ውይይት ለማካሄድ። ኢዮዳብም ለእፎይ እንግዲህ ጥያቄ ጥሪ አቅርቧል። ያው እፎይ ከተቀበለው በጣም ጥሩ የሆነ ውይይት ወይም ዲቤት ምናይ ይመስለኛል። ውይይቱን እፎይ ላይቀበልባቸው የሚችሉ ብዙ ቻንሶች አሉ። ምክንያቱም ከዚህ በፊት እፎይና ኢምራን ተገናኝተው ነበረ። በዛም እንግዲህ ውይይት ላይ ኢምራን ሙሉ ለሙሉ ማለት ይቻላል በደንብ እፎይን በብዙ ጉዳዮች በብዙ አጀንዳዎች አሸንፎታል እና ደግሞ ያው በደንብ ልኩን ያውቀዋልና እኔ እፎይ የሚስማማ አይመስለኝም። እንዳያችሁት በባለፈውም ውይይት ላይ ከሁሱ ጋር በነበራቸው ውይይት ላይ ፓስተር ኢዮዳብም እንደተናገረው እፎይ ልክ ኢምራን ሲገባ እፎይ ኢምራን እንዲወጣ በጣም ፈልጎ ነበር። ገፋፍተው አስወጥተውታል ልጁን። ስለዚህ የሚቀበለው አይመስለኝም። ከተቀበለው ግን እንግዲህ በድጋሚ በጣም አስገራሚ ዲቤት እናያለን ብዬ ተስፋ አደርጋለሁ። በመጨረሻም እንግዲህ መግቢያ ላይ እንደተናገርኩት አንዲት ሴት በባለፈው ውይይት ላይ በጣም ኢሞሽናል ሆና የሆነ ንግግር እየተናገረች አይቼ ነበርና እሱን ቪዲዮ ለእናንተ ማጋራት ፈልጌ ነበር። ቪዲዮውን እንግዲህ ተከታተሉ። የእናንተ አልበቃ ብሎ ደግሞ አንድ ጋጦጥ ቦዘኔ ባለጌ የስድ እናት አባቶችን እንደዛም ያዋረደ ገዳማውያቶችን ሰማዕታቶችን ያዋረደ ድንግል ማርያምን በአደባባይ የተሳለቀባትን ሰው አምጥተው ቁጭ አረከው ማን አባ ስለሆንክ ነው እያልኩ ጥያቄ ነው ትመልሰልኛለህ። አልሰማህም። ማንም ምንም አታመጡ። አበዛችሁት እንዴ! ከሳምንት ነው ከአንድ ወር በፊት በዘፈን ብጥብጥ ልታመጡብን ቴዲ ዘፈን አወጣ እንትን ባንዲራ ወይና ምናምን ስትሉ ነበር። እፎይ አታስተምርልን። ብቻህን ሂድና እዛው ተማማር። ቁጭ በልና አንድ ላይ ከነሱ ጋር ቁጭ ብላ በጠረጴዛ ዙሪያ ሂድና ተማማር። ሂድና ተማማር። እኛን ግን አታበጣብጣን። ሰላም ነን። በቃ ለመማር ከፈለግን እንሄዳለን። አቅራቢያችን ባሉ ቤተክርስቲያኖች እንሄዳለን። እዛ ሄደን እንማራለን። እዛ መድረክ ላይ እድል ይሰጥክና እስቲ እድል መጀመሪያ እፎይ እድል ይሰጥክ። ቤተክርስቲያን ውስጥ አባቶች እስቲ እድል ይስጡ። መድረክ ይሰጥክና ናና የራስን ህዝብ መጀመሪያ አስተምር። በጣም እውቀት አናቴ ላይ ወጥቷል፣ ፈሰሰብኝ። እውቀቱ ቀልጦ 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 እየፈሰሰ ነው እያልክ ነው። ዋይ ዋይ እያልክ ነው። ስላሴ ቅበሩኝ እያልክ ነው። በሰላም ነው። አንተን ነው መናገር የምችለው ነው። አንተ ስለምትናገር ነው እዛ ጋር ያለው ሰው መጥቶ አጸፋ የሚመልሰው። እኛ ደግሞ የእምነቱ ተከታዮች ደግሞ አንፈልግም እንደዚህ አይነት ነገር። አምላካችን በአደባባይ ሲሰደብ መስማት አንፈልግም። ድንግል ማርያም ሲሰደብ አንፈልግም። ስለዚህ እኛ ማንፈልገው ነገር እነሱም አይፈልጉ። ስለዚህ ስነ ስርዓት አድርግ። በጣም አቃለው አትበል። የመነኑትም እናቃለን አላሉ። ስንት በመንፈስ ቅዱስ ከመንፈስ ቅዱስ ጋር የሚገናኙት የሚያወሩት ከእግዚአብሔር ጋር የሚያወሩት ተደፍተው የድንጋይ ቆብ አድርገው ተደፍተው በየገደል በየዱሩ የሚጸልዩ ሳይበሉ ሳይጠጡ ተደፍተው ከአውሬ ጋር ተጋፍተው የሚጸልዩት አባቶቻችንም እንዳንተ ወጥተዋል አሉ። ምንድነው እንደዚህ የሚያረግክ እንዴ? ስነ ስርዓት ያዝ እንጂ እንዴ! ማበጣበጥ ነው ያስከው። ምንድነው የፈለከው? እንደሰማችሁት እንግዲህ ልጅቷ በጣም ስሜታዊ ሆና የራሷን መምህር በዚህ መልኩ ስትናገር ሰምታችኋል። በጣም ስላስገረመኝ ነው። ምክንያቱም ሁሱ በባለፈው ውይይት ላይ ያሳየው ትዕግስት፣ መረጋጋትና መልሶች የሚመልስበት መንገድ በጣም የእስልምናን ውበት ስለገለጸ በጣም አስገርሞኝና ለእናንተ ላጋራችሁ ስለፈለግኩ ነው። ለማንኛውም በዚህ ጉዳይ ላይ አዳዲስ መረጃዎችን ለእናንተ አደርሳለሁ። አሁንም በድጋሚ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።